እማዬ አንቺ ዶሮ ወጥ እየሰራሽ ነው። አባዬ ደግሞ በግ ገዝቶ መጣ። በጉ የተገዛው ለፋሲካ ነው አይደል አባዬ? አዎ ለፋሲካ ነው ልጄ። ግን እማዬና አባዬ ጾሙ አልቆ ይሄን ሁሉ የምናደርገው ጌታችን ስለተነሳ ነው አይደል? ግን እንዴት ነው የተነሳው? መቃብሩን ማን ከፈተው? አምላክ ተነስቷል የምስራች ብሎ ሙስና መቃብር በኃይሉ አጥፍቶ ሁላችን አየነ ክርስቶስ ተነስቶ ጌታ ተነስቷል ልልበሉ። የልብ ጀግኖች ሆይ ዛሬ የምነግራችሁ ታሪክ ሞት የተሸነፈበትን የሰይጣን ኃይል የደቀቀበትንና የሰው ልጅ ነፃ የወጣበትን ታላቁን የምስራች ነው። ጌታችን በመስቀል ላይ ከሞተ በኋላ በዮሴፍና በኒቆዲሞስ አማካኝነት በአዲስ መቃብር ተቀበረ። አይሁድ ደቀ መዛሙርቱ ሰርቀውት ይሄዳሉ ብለው ስለፈሩ መቃብሩን በታላቅ ድንጋይ አዘጉት፣ በወታደሮችም አስጠበቁት። ነገር ግን ጌታችን በመለኮታዊ ሥልጣኑ መቃብሩ እንደተዘጋ ድንጋዩም ሳይንከባለል በታላቅ ብርሃን ተነስቶ ከመቃብሩ ወጣ። ወታደሮቹም ከመብረቅ ብርሃን የተነሳ ደንግጠው እንደ ሞተ ሰው ሆኑ። ከዛ በኋላም እሁድ ጠዋት ገና ሳይነጋ ማርያም መግደላዊት፣ የያዕቆብ እናት ማርያምና ሰሎሜ ሽቶ ይዘው ወደ መቃብሩ ሄዱ። በመንገድ ላይም ድንጋዩን ማን ያንከባልልናል ብለው ይጨነቁ ነበር። ነገር ግን ሲደርሱ ድንጋዩ ተንከባሎ መቃብሩም ባዶ ሆኖ ነበር። መልአኩም ሕያዋንን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም ብሎ አበሰራቸው። ቅዱሳት አንስት በደስታና በፍርሃት ሆነው ለደቀ መዛሙርቱ ለመንገር ሲሮጡ፣ ማርያም መግደላዊት ግን ጌታዬን የት ወሰዱብኝ ብላ በመቃብሩ አጠገብ ቆማ ታለቅስ ነበር። ማርያም መግደላዊት ስታለቅስ ጌታችን በአትክልተኛ አምሳያ ቀርቦ አንቺ ሴት ለምን ታለቅሻለሽ አላት። እሷም አትክልተኛ መስሏት ጌታዬን አንተ ወስደኸው ከሆነ ንገረኝ አለችው። ጌታችንም በዚያ በሚያውቀው ድምፁ ማርያም አላት። ያን ጊዜ አውቃው ረቡኒ መምህር ሆይ ብላ ልትይዘው ስትል የትንሣኤው አካል ረቂቅ ስለሆነ አትንኪኝ አላት። ለሐዋርያትም ሄዳ ትንሣኤውን አበሰረቻቸው። ፋሲካ ሌሊት በጣም ልዩ ነው። ሁሉም ሰው ነጭ የአገር ባህል ልብሱን ለብሶ ወደ ቤተ ክርስቲያን ይሄዳል። እኩለ ሌሊት ላይ ካህናቱ በከበሮ፣ በጸናጽል፣ በማህሌት፣ በዝማሬ፣ በደስታ ጧፍ እየተበራ የትንሣኤው የምሥራች በታላቅ ድምፅ ይታወጃል። ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ይባላል። ይህም ትንሣኤውን ማብሰሪያ ሰላምታ ነው። ትርጉሙም ክርስቶስ ከሙታን ተለይቶ ተነሣ፣ በታላቅ ኃይልና ሥልጣን ሰይጣንን አሰረው፣ አዳምን ነፃ አወጣው። ሰላም ከዛሬ ጀምሮ ደስታና ሰላም ሆነ። ከቅዳሴ በኋላ ወደ ቤት ሲመለሱ የሚደረጉት ነገሮች ደግሞ ይበልጥ ደስ ይላሉ። ልክ ቅዱሳት አንስት ሽቶ አዘጋጅተው እንደሄዱ ዛሬም በቤታችን እናቶቻችን ለበዓሉ የሚሆን ጣፋጭ ምግብና ዳቦ አዘጋጅተው በፍቅር ይጠብቁናል። ቤቱ ቄጤማ ይጎዘጎዛል። ሁሉም ሰው ያለውን ነጭ የባህል ልብስ ይለብሳል። የዶሮ ወጥ፣ የበግ ጥብስና የመሳሰሉት ጣፋጭ የባህላዊ ምግቦች ማዕድ ይቀርባል። ጎረቤት፣ ጓደኛ፣ ዘመድ እንኳን አደረሳችሁ ይባባላሉ። አብረው ይበላሉ። በዓሉን በደስታ አብረው ያሳልፋሉ። ቄጤማው የሰላምና የደስታ ምልክት ነው። እኛ ኢትዮጵያውያን በዓሉን እንዲህ በሚያምር ሁኔታ የምናከብረው ጌታችን ሞትን አሸንፎ ያስገኘልንን ነጻነት ለማብሰር ነው። የልብ ጀግኖች ሆይ
ከዚህ ታሪክ የምንማረው አንደኛ፣ ጌታችን የተነሳው እኛን ስለወደደን ነው። እኛም ጓደኞቻችንና ቤተሰቦቻችንን መውደድ አለብን። ሁለተኛ፣ ጨለማ አልፎ ብርሃን እንደሚመጣ ትንሣኤ ያስተምረናል። ሦስተኛ፣ ቅዱሳት አንስት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በመውደዳቸውና በጠዋት ተነስተው ወደ እርሱ በመሄዳቸው ትልቅ በረከትን አግኝተዋል። እናንተም ሁልጊዜ ጠዋት ስትነሱ እግዚአብሔርን በጸሎት አመስግኑት። መልካም የትንሣኤ በዓል ይሁንላችሁ። የልብ ጀግኖች ከመጽሐፍ ቅዱስና ከቅዱሳን ሕይወት የሚማሩ ጀግኖች